የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የተሰጠ መግለጫ። ከዚህ በኋላ ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ ያነቡታል። በመንፈስ ቅዱስ የሚመራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በፍትሐ መንፈሳዊ እንዲሁም በሕገ ቤተክርስቲያን አንቀጽ 19 ንዑስ አንቀጽ 3 አስቸኳይ ድንገተኛ ጉባኤ ሲያጋጥም ምልዓተ ጉባኤ እንደሚያደርግ በተደነገገው መሰረት ጥር 18 ቀን 2015 ዓ.ም ባካሄደው አስቸኳይ ምልዓተ ጉባኤ በቤተ ክርስቲያኒቱ ላይ በተፈጠረው ወቅታዊ የሃይማኖት የቀኖናና የአስተዳደራዊ ጥሰቶችን አስመልክቶ ውሳኔዎችን አሳልፏል። ጥንታዊት ሐዋርያዊትና ዓለም አቀፋዊት የሆነችው ቅድስት ቤተ ክርስቲያን ሕዝብና አሕዛብን፣ ሰውና መላእክትን፣ ፍጡራንና ፈጣሪን ይልቁንም በሰውና በእግዚአብሔር መካከል ያለውን ልዩነት አጥፍቶ የሰው ልጅ ሁሉ በቋንቋ በቀለምና በጎሳ ሳይከፋፈሉ በአንድነት ሀብተ ወልድና ስመ ክርስትና አግኝተው ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለዱ በማየገቦ የተጠመቁ የቤተ ክርስቲያን ልጆች እንዲሆኑ ልዩነት የሌለባትን ዘላለማዊት መንግሥተ እግዚአብሔር እንዲወርሱ በደመ ክርስቶስ የተመሰረተች ቅድስት ቤተ ክርስቲያን በየዘመናቱ የተነሳባትን ፈተና ሁሉ አልፋ ከኛ ዘመን ደርሳለች። ምንም እንኳን ቅዱሳት መጻሕፍትም ሆነ ከኦርቶዶክስ ትምህርተ ሃይማኖት ፈጽሞ የተለየ ሁኔታ ቤተ ክርስቲያንን በጎሳ በቋንቋ የመለየት ሂደት በዓለም አቀፍ ደረጃ እንግዳ ክስተት ቢሆንም ቤተ ክርስቲያን ከሃይማኖታዊና መንፈሳዊ ጠባዋ በተለየ ታሪኳንና ስርዓቷን በማይመጥን ከሕግ መንፈሳዊ ከሕግ ጠባያዊና ከሕግ አእምሯዊ በወጣ መልኩ የደረሰባትን ጥቃትና የመፈንቅለ ሲኖዶስን ተግባር ቅዱስ ሲኖዶስ እጅግ አሳዝኖታል። ቅድስት ቤተ ክርስቲያን በታሪኳ ውስጥ ለሀገር አንድነት፣ ለፍትህ፣ ለጥበብ፣ ለሕዝብ ትስስር፣ ለማህበራዊ እድገት፣ ለጤና፣ ለስነ ምግባር መሰረትና አምድ ምሰሶና ማዕገር ሁና በዓለም አቀፍ ደረጃ የተፈራች የተከበረችና የተወደደች እሴቷና እምቅ የእውቀት ሀብቷ በምሁራን የታወቀ በትምህርተ ዓለም ሳይቀር የተቀረጸ በእውነተኛ ሊቃውንት የተመሰከረ ቅርሶቿ የተመዘገቡላት ስትሆን በቅርቡ ራሷ በሾመቻቸው በአገር ውስጥና በውጭ አገር ከፍተኛውና ሐዋርያዊ ተልእኮ እንዲሰጡ አደራ በተሰጣቸው ሊቃነ ጳጳሳት መሰረተ እምነትን፣ ሃይማኖታዊ ቀኖናን፣ የአስተዳደር ስርዓትን ሁሉ በጣሰ መንገድ በማህበረሰብ እድገትና አስተዳደር ውስጥ ከሕዝብ ጋር የቆመች ከፖለቲካ የጸዳች መንፈሳዊና ሕዝባዊት ተቋማቷን በመካድ ከፍተኛ የሆነ ሕገወጥ ድርጊት ተቋምን የመናድና መዋቅሯን የማፍረስ ተግባር ተከናውኗል። በዚህም መሰረት ጥር 14 ቀን 2015 ዓመተ ምህረት በደቡብ ምዕራብ ሸዋ ሀገረ ስብከት በሶዶ ዳጡ ወረዳ ከወሊሶ ከተማ ወጣ ብሎ በሚገኝ አሮ ባለ ወልድ ቤተ ክርስቲያን ውስጥ የተፈጸመውን እጅግ አሳዛኝና ኢሲኖዶሳዊ የሆነ አስነዋሪ ህገወጥ የቀኖና ቤተ ክርስቲያን ጥሰት አስመልክቶ ቅዱስ ሲኖዶስ በመንፈስ ቅዱስ መሪነት አስቸኳይ ምልዓተ ጉባኤ አድርጓል። ቅዱስ ሲኖዶስ በሀገር ውስጥምና በውጭ ሀገር ያሉ መላው አህጉረ ስብከት የመንበረ ፓትርያርክ ጠቅላይ ቤተ ክህነት አስተዳደር ጉባኤ፣ የሊቃውንት ጉባኤ፣ የሊቃውንት ጉባኤ፣ የሕግ አገልግሎት መምሪያ፣ በዓለም አቀፍና አገር አቀፍ ደረጃ ያሉ የወጣትና የሰንበት ትምህርት ቤት አንድነት መንፈሳውያን ማህበራት፣ የምእመናንና አገልጋዮች ህብረት፣ ሁሉም ኦርቶዶክሳውያን በደብዳቤ በሚዲያና በአካል ከሰጡት ምክረ ሀሳብና የአቋም መግለጫ በመነሳት በአገር ውስጥና በውጭ ዓለም የሚገኙ የቅድስት ቤተ ክርስቲያናችን ወዳጆች በተለይም የግብፅ እስክንድሪያ ኮፕቲክ ኦርቶዶክስ ቤተ ክርስቲያን ቅዱስ ሲኖዶስ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕጋዊ ፓትርያርክ ውጭ የሚደረግ ሲመትን እንደማይቀበሉና
እውቅና እንደማይሰጡ በላኩት የአቋም መግለጫ የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ የህንድ ማላላ ኦርቶዶክስ ቤተ ክርስቲያንና የሌሎችም አሃት ኦርቶዶክስ አብያተ ክርስቲያናት፣ የዓለም አብያተ ክርስቲያናት ምክር ቤት፣ የዓለም አቀፍ መንፈሳውያን ተቋማት፣ የልማትና የበጎ አድራጎት አጋር ድርጅቶች ድርጊቱን በማውገዝ የማይቀበሉት መሆኑን የአቋም መግለጫ በመላክ ባሳሰቡት አጋርነት አስቀድሞ እንደተገለጸው ቅድስት ቤተ ክርስቲያን በደመ ክርስቶስ ከተመሰረተችበት ጊዜ ጀምሮ ያለ ፈተና የኖረችበት ጊዜ እንደሌለ ቅዱሳት መጻሕፍትና የታሪክ መዛግብት ሲመሰክሩ፣ በዘመነ ሐዋርያት ቢጸ ሐሳውያን፣ በዘመነ ሊቃውንት የተለያዩ መናፍቃን በየጊዜው እየተነሱ ሲፈትኗት ኑረዋል። አሁንም በግልጽ እንደሚታየው ከውጭም ከውስጥም በተደራጁ ምንደኞች በመፈተን ላይ ትገኛለች። ለዚህም ጥር 14 ቀን 2015 ዓ.ም በደቡብ ምዕራብ ሸዋ ሀገረ ስብከት በሶዶ ዳጮ ወረዳ ሀሮ በዓለ ወልድ ቤተ ክርስቲያን ውስጥ በአባ ሳዊሮስ መሪነት እጅግ አሳዛኝ ሲኖዶሳዊ የሆነ አስነዋሪ ህገወጥ የቀኖና ቤተ ክርስቲያን ጥሰት አንዱ ሲሆን በአባ ሳዊሮስ መሪነት የተፈጸመው የቀኖና ቤተ ክርስቲያን ጥሰት 26 መነኮሳትን ከቀኖና የወጣ ሲመት በመስጠት ሊቃነ ጳጳሳት በሚመሯቸው አህጉረ ስብከቶች በህገወጥ መንገድ በመመደብ ከቀኖና ቤተ ክርስቲያን ጥሰት አልፎ ሃይማኖትን የሚከፍል የሀገር አንድነትን የሚሸረሽር የሚያፈርስ ምዕመናንን ከምዕመናን ካህናትን ከካህናት ሊቃውንትን ከሊቃውንት ወጣትን ከወጣት የሚያጋጭ ደም የሚያፋስስ ጸጥታን የሚያናጋ መሆኑ ቅዱስ ሲኖዶስ ተገንዝቧል። በመሆኑም ከላይ እንደተገለጸው ሐዋርያት በ3ኛው ቀለሚንጦስ በ25ኛው አንቀጽ በአውራጃው ሁሉ ያሉ ኤጲስቆጶሳት አለቃቸው ማንም እንደሆነ ማወቅ ይገባቸዋል። አለቃ ያደረጉት ያለ ፈቃዱ ጥቃቅኑን ደጋጉን ስራ ምንም አይስሩ። እርሱ ዳግመኛ ኤጲስቆጶሳቱ ሳይፈቅዱ ደጋጉን ስራ አይስራ። ጥቃቅኑን ቢሰራ ዕዳ የለበትም። ሁሉም እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው በአንድነት ይኑሩ ብለው ወስነዋል። እነዚህ ህገወጥ አካላት ይህንን የሐዋርያት ቀኖና በመሻራቸው፣ ሁለተኛ በ44ኛው አንቀጽ ሊቀ ጳጳሳት ወይም ፓትርያርክ ኤጲስቆጶሳት በተሾሙባቸው አገሮች የሚሰሩትን ስራ የሚያዙትን ትእዛዝ ይመርምር። የማይገባ ስራ ሰርተው የማይገባ ትእዛዝ አዘው ቢገኝ ለውጦ የተገለጸበትን ትእዛዝ ይዘዝ። እርሱ ለሁሉ የሹመት አባታቸው ነውና እነርሱም ልጆቹ ናቸውና ብለዋል። ይህንን ኢቀኖናዊ ስራ ሲፈጽሙ ይህንን ኢቀኖናዊ ስርዓተ ሲመት የፈጸሙት ግለሰቦች በህገወጥ መንገድ በአደባባይ የቅዱስ ሲኖዶስን ሉዓላዊ ስልጣን የቅዱስ ፓትርያርኩን መብት በመጣሳቸው ሲመተ ክህነትን በተመለከተ ወአልቦ ዘይነስ ክብረ ለርሱ ዘእንበለ ዘጸዎ እግዚአብሔር እንደ አሮን በእግዚአብሔር ከተጠራ በቀር ማንም ለራሱ ክብርን የሚወስድ የለም። ዕብራውያን 5:4 እንደሚለው የእግዚአብሔር ቃል ከዲቁና ጀምሮ እስከ ፓትርያርክ ሹመት ድረስ ያለው ሹመት በመጀመሪያ ከእግዚአብሔር መጠራቱን የሚጠይቅ ሲሆን እንኳንስ ለተሿሚዎቹ ለመራጮቹና ለአስመራጮቹ በቀኖና ቤተ ክርስቲያን የተወሰነ መጽሐፍ ቅዱሳዊ መስፈርት ያለው መሆኑ ለሁሉም ግልጽ ነው። ይህንንም ቅዱስ ጳውሎስ በጻፈው መልእክቱ በሰፊው ገልጾታል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 10፣ ቲቶ 1:5-7፣ ፍትሕ መንፈሳዊ አንቀጽ 4። ይህንን ቅዱሳት ሐዋርያት ሲመተ ኤጲስቆጶሳትን በተመለከተ በሦስተኛው ቀለሚንጦስ ኤጲስቆጶስ የሀገሩ ሰዎች የሀገሩ ጳጳስ ፈቅደውለት ይሾም ቢገኙ 3 ባይገኙ 2 ኤጲስቆጶሳት ሁነው ይሾሙ ብለዋል።
ይህም ቅዱስ ሲኖዶስ በሌለበት ሀገር ፓትርያርክ በሌለበት ጊዜ ምዕመናን እንዳይበተኑ ተብሎ የሚደረግ ነው እንጂ በቅዱስ ፓትርያርኩ ሊቀመንበርነት በመንፈስ ቅዱስ የሚመራ የቅዱስ ሲኖዶስ ሉዓላዊ ስልጣን በመጋፋት የሚፈጸም ከሆነ ግን ይህ ቀኖና በሕገወጥ መንገድ ለተፈጸመ ድርጊት መጥቀሱ በቅዱስ ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳስተማረን በመንፈስ ቅዱስ ላይ የስድብ ቃል እንደመናገር ተቆጥሮ የማይሰራ ኃጢአት መሆኑን ሲገልጽበት ሊመሰክርበት ይገባል፣ ሊሰመርበት ይገባል። ማቴዎስ 12:30-32 ሉቃስ 12:10 ማርቆስ 3:28-29 አንደኛ ጢሞቴዎስ 1:13 የእነዚህ ሰዎች ተግባር በስራ ላይ ያለውን በመንፈስ ቅዱስ የሚመራ ሕጋዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመፈንቀል የታላቋን ቅድስት ቤተክርስቲያን መዋቅር የመናድ ሕጋዊ ተቋምን የማፍረስ ወይም የመናድ ተግባር በመሆኑ በቅዱስ ሲኖዶስ ተወግዟል። ሰለስቱ ምዕትም ሲመተ ኤጲስቆጶሳትን በተመለከተ በኒቃያ በጻፉት ቀኖና በ9ኛው አንቀጽ አንዱ የኤጲስቆጶስነት ሊሾም ቢሻ የሀገሩ ሰዎች ቢፈቅዱለት የሀገሩ ጳጳስ ካልፈቀደለት ኤጲስቆጶስነት መሾም አይገባውም። ይህን አፍርሶ ቢገኝ ሲኖዶስ ያወግዘዋል፣ ሹመቱም ይቀራል ብለዋል። ይህም በዚህ ወቅት ከቀኖና ቤተ ክርስቲያኖች የጥንታዊት ሐዋርያዊት ብሔራዊትና ዓለም አቀፋዊት ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ሕጋዊ ቅዱስ ሲኖዶስ ሉዓላዊ ስልጣን በመጋፋት በድፍረት ተፈጸመ የተባለው ሹመት አስቀድሞ በአበው ቅዱሳን የተወገዘ ነው። ከዚህም ጋር ሲመተ ኤጲስቆጶሳት በሚፈጸምበት ጊዜ ያለ ቅዱስ ፓትርያርኩ ፈቃድ ማንም ወደ ቤተ መንግሥት እንዲሄድ ቀኖና ቤተ ክርስቲያን አይፈቅድም። ይህንን የተላለፈ ቢኖር ከጳጳሳትና ከኤጲስቆጶሳት ማን ሊቀጳጳሳቱ ሳይፈቅድለት ወደ ንጉሥ ቤት አይሂድ። ወለኩሉ ዘሃለው ዘንተ ሲኖዶስ ያወግዞ ይህንን ትእዛዝ ያፈረሰውን ሲኖዶስ ያወግዘዋል። ይቅርታ ዘአለው ዘንተ ሲኖዶስ ያወግዞ ይህንን ትእዛዝ ያፈረሰውን ሲኖዶስ ያወግዘዋል ተብሎ ስለተወሰነ ዛሬም ከቅዱስ ሲኖዶስ ውሳኔና ከቅዱስ ፓትርያርኩ ውጭ የሚደረግ ማንኛውም እንቅስቃሴ ሕገወጥ በመሆኑ በቅዱስ ሲኖዶስ ተወግዟል። በቀኖና ቤተ ክርስቲያን ሰው ሁሉ ማዕረጉን ጠብቆ ይኑር እንጂ አንዱ ወደ አንዱ ማዕረግ አይተላለፍ። ይህን የሰራውን ስርዓት ያፈረሰውን ሲኖዶስ ያወግዘዋል ተብሎ በተጻፈው መሰረት እነዚህ ሕገወጥ አካላት በቅዱስ ሲኖዶስ ተወግዘዋል። በሕገ ቤተ ክርስቲያን አንቀጽ 16 ንዑስ አንቀጽ 30 የኤጲስቆጶስ ሹመት አስፈላጊ ሆኖ ሲገኝ በቤተ ክርስቲያን ቀኖና መሰረት እንዲመረጡና እንዲሾሙ የመወሰን ስልጣን የቅዱስ ሲኖዶስ መሆኑ የሚደነግገውን ክፍል በግልጽ በመጣስ የጣሰ በመሆኑ በሕገ ቤተ ክርስቲያን አንቀጽ 38 ንዑስ አንቀጽ 1 የኤጲስቆጶሳት ምርጫ የሚፈጸመው የኤጲስቆጶሳት እንዲሾሙ አስፈላጊ መሆኑ በቅዱስ ሲኖዶስ ምልዓተ ጉባኤ ሲታመንበት ሲወሰን ብቻ እንዲፈጸም መደንገጉ በሕገ ቤተ ክርስቲያን አንቀጽ 18 ንዑስ አንቀጽ 5 የቤተ ክርስቲያን ሃይማኖታዊ ሕግጋትንና ቀኖናን የሚያፈርስ ሊቀ ጳጳስ ወይም ኤጲስቆጶስ ከአባልነት እንደሚሰረዝ በመደንገጉ ቅዱስ ሲኖዶስ አውግዟቸዋል። በአጠቃላይ የተፈጸመው ሕገወጥ ተግባር በሕገ ሰብም ሆነ በሕገ እግዚአብሔር ሚዛን የተወገዘ ከመሰረተ እምነት የተለየ በአበው ቀኖና በሕገ ቤተ ክርስቲያንና በቤተ ክርስቲያን አስተዳደር በአጠቃላይ ተቀባይነት የሌለው ነው። ስለዚህ አንደኛ በፍትሐ ነገሥት መንፈሳዊ አንቀጽ 5 ንዑስ አንቀጽ 138 መሰረት ጥር 14 ቀን 2015 ዓ.ም በደቡብ ምዕራብ ሸዋ ሀገረ ስብከት በሶዶ ዳጮ ወረዳ ሃሮ ባለወልድ ቤተ ክርስቲያን ውስጥ አባ ሳዊሮስ፣ አባ ኤዎስጣቴዎስ፣ አባ ዜና ማርቆስ የቤተ ክርስቲያንን ቀኖና በመጣስ በስልጣናቸው ባልተሰጣቸው ስልጣን 26 ኤጲስቆጶሳትን ሹመናል፣ ሲኖዶስ አቋቁመናል በማለት በማህበራዊና በብሮድካስት ሚዲያዎች በሰጡት መግለጫ የተረጋገጠ በመሆኑ የተሰጣቸውን ከዲቁና
ጀምሮ ያለው ሙሉ ስልጣነ ክህነት በመሻር